አማርክልኝ አስነሳው አለችው። ተነሳ ነፍስ ከስጋው ተዋህዶ። ከዛም በኋላ ከተነሳ በኋላ ለምን ካድክ ብላ ጠየቀችው። ቢርበኝ አላት። ቢርብ ፈጣሪን አይክዱትም፣ ሁለተኛ እንዳይደግም ብላ ሀብት እንዳገኝ ወደ ሌላ ሀገር ሰደዋለች። ይሄው በማይሌተ ጽጌ ድርሰታችን ላይ ያለ ታምረ ማርያም ላይ ያለ እንዲህ አይነት እግዚአብሔርን ለመካድ ሰዎችን የሚያበረታታ ትተኸው ትድናለህ የሚሉ ወደ ሲኦል የሚነዱ የሲኦል በሮች ናቸው እነዚህ። አዎ ኦርቶዶክሳውያን ክርስቲያን ተብለው መጠራት አለባቸው ብዬ አላምንም። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እንዲህ አይነት ትምህርት እንዲህ አይነት እግዚአብሔርን ለመካድ ሰዎችን የሚያበረታታ ዛሬ በዚህ ቪዲዮ የዚህን የሐሰት አባቷንና እንዲሁም ደግሞ የድንግል ማርያም ጠላት የሆነን ሰውዬ ምን ያህል ነገራት እንደሚያጣምም አሳያችኋለሁ። የኔታ ግሩም በዚህ ቪዲዮ ላይ ምንድነው ሙሉ ሐሳቡ ላይ ያስተላልፉ ፈልገውት የነበረውና የቪዲዮ ሙሉ ሐሳብ ምንድነው የሚለውን ደግሞ ራሳቸውን የኔታ ግሩምን ልጠይቅላችሁ። አንድ ቪዲዮ እዚህ ቲክቶክ ላይ በጣም የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሐሳብ ያለው ማለት ነውና እንደው የሙሉ ሐሳብ አይደለም የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለጉን ሐሳብ እንደው ከራሶት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘሁት። መጀመሪያ የትምህርቱ ዓላማ ሃይማኖቱን የካደ ባለጸጋ የነበረ ሰውዬ መጀመሪያ ሀብቱ አልቆበት ሀብቱ ሲያልቅበት በሰጠውበት ሀገር አልደህይም ብሎ ወደ ሌላ ሀገር የተሰደደ አንድ ሰው ነበር። ሲሄድ ሰይጣን መንገድ ላይ አገኘው። ስለ ታሪኩ ጠየቀው። እንደዚህ ያለው ባለ ሀብት ሰው ነበርኩ፣ አሁን ግን ሰው ወደማያውቀኝ ሀገር ሄጄ ለምኜ ለመክበር ፈልጌያለሁ፣ ቢያንስ የዕለት ጉርሴን ለምኜ እንዳገኝ ብሎ ሲለው ሰይጣን ያንን ሰውዬ አንድ ጥያቄ ጠይቆታል። ድንጋዩን ወርቅ አስመስሎ በእግዚአብሔር ይቅናህ ብሎ ነው የሸኘው። መጀመሪያ እግዚአብሔር ይቅናህ በል ብሎ ሲሸኘው ከዛ ጥቂት እልፍ እንዳለ ሰይጣን ሰዎችን የሚያጠምድበት ወጥመድ ከሐሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ አንተ ሰው ግን ይሄንን ወርቅ ብሰጥህ ወደ ሀገር ትመለሳለህ፣ ይበቃሃል አለው። ትልቅ ድንጋይ ስለነበር ወርቅ ያስመሰለው ይሄስ እንኳን ለኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዛ ሲለው እንግዳ እንደዚህ አካልክ መላእክትን ስላሴን ጻድቃን ሰማዕታትን አያማልዱም ብለህ ካድልኝ፣ ስላሴም አይፈርዱም ብለህ ካድልኝ አለው። ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። እመቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት እልፍ እንዳለ አንተ ሰው ቆየኝ፣ አንድ የረሳሁት ነገር አለ አለው። ምንድነው እሱ አለው። ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለችና እሷን ካድልኝ፣ እሷን ካድልኝ ሲለው ሰውየው አይ አልክድም፣ ማንን ይዞ ምርኩዝ፣ እሷንማ በፍጹም አልክድልህም ሲለው እንግዳውስ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላእክትን ስላሴን ጻድቃን ሰማዕታትን ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም። እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን ይድናል ማለት መላእክትን ጻድቃን ሰማዕታትን ስላሴን አምኖ ማነው ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ እዛ ያስተማርኩት ትምህርት ቃል በቃል ማለት ነው። እና ከዛ ማን አለች እነሱም ቢክድ እንኳን ያልካዳት እመቤታችን ነበር። አንድ የቀረችው መጽደቂያ ማለት ነው። እሷ ደግሞ ድርሻዋ እንደካደ ነፍሱን መንግስተ ሰማያት ገነት ማስገባት አይደለም። ከልጇ ጋር አማልዳ የሞተው ሰውዬ እንድድን ከዛም በኋላ መላእክት ሳያማልዱ ጻድቃን ሳያማልዱ ቀርተው ስላሴ ሲፈርዱበት ቀጥታ እመቤታችን አልተካደችምና ቀርባ ይሄን ሰውዬ ማርልኝ ነው ያለችው። ምርልሻለሁ ሲላት ከማርክልኝ አስነሳው። ያው አልዳን ዳነኩ ከማርክልኝ አስነሳው አለችው። ተነሳ ነፍስ ከስጋው ተዋህዶ። ከዛም በኋላ ከተነሳ በኋላ ለምን ካድክ ብላ ጠየቀችው። ቢርበኝ አላት። ቢርብ ፈጣሪን አይክዱትም፣ ሁለተኛ እንዳይደግም ብላ ሀብት እንዳገኝ ወደ ሌላ ሀገር ሰደዋለች። ይሄው በማይሌተ ጽጌ ድርሰታችን ላይ ያለ ታምረ ማርያም ላይ ያለ የኦርቶዶክስ ትተኸው ትድናለህ የሚሉ ወደ ሲኦል የሚነዱ የሲኦል በሮች ናቸው እነዚህ። አንከራከርበትም፣ ርዕስ አይደለም፣ የመወያያ አይደለም ብለው የሚያነሱት ተአምረ ማርያም በየቀኑ ቀን ከሌት ይነበብላቸዋል፣ ቀን ከሌት ይሰበክላቸዋል። እዚህ ስለሚሸማቀቁ ግን አናነሳውም ይላሉ። እግዚአብሔርን ክደም፣ ተስፋ አለ፣ ልትነሳ ትችላለህ። ማርያምን አትተዋት እንጂ ማርያምን ያዝ እንጂ። ለምን? እናቱ ናትና። በዘመድ አትገባ፣ መግቢያው አንድ ነው።
ኢየሱስ ነው። በሩ አንድ ነው። ኢየሱስ ነው። ሕይወት አንድ ነው። ኢየሱስ ነው። መንገድ አንድ ነው። ኢየሱስ ነው። ሌላ ሁሉ የሚነዳ ወደ ሞት ነው። ወዳጄ አንከራከርበትም። ርዕስ አይደለም፣ የመወያያ አይደለም ብለው የሚያነሱት ተአምረ ማርያም በየቀኑ ቀን ከሌት ይነበብላቸዋል፣ ቀን ከሌት ይሰበክላቸዋል። እዚህ ስለሚሸማቀቁ ግን አናነሳውም ይላሉ። እግዚአብሔርን ክደም፣ ተስፋ አለ፣ ልትነሳ ትችላለህ። ማርያምን አትተዋት እንጂ ማርያምን ያዝ እንጂ። ለምን? እናቱ ናትና። በዘመድ አትገባ። መግቢያው አንድ ነው። ኢየሱስ ነው። በሩ አንድ ነው። ኢየሱስ ነው። ሕይወት አንድ ነው። ኢየሱስ ነው። መንገድ አንድ ነው። ኢየሱስ ነው። ሌላ ሁሉ የሚነዳ ወደ ሞት ነው። ወዳጄ አዎ ኦርቶዶክሳውያን ክርስቲያን ተብለው መጠራት አለባቸው ብዬ አላምንም። ክርስቲያኖስ የሚለው የላቲኑ ሰፊክስ ቢሎንጊንግ ቱ ወይም ደግሞ ሰፖርተር ኦፍ ማለት ሲሆን በአንጾኪያ የነበሩ አማኞች ክርስቶስን ደጋግመው ስለሚያወሩትና ሁልጊዜም ስለሚሰብኩት ክርስቲያኖስ የሚለው ስም ለነሱ እንደተሰጠ እንመለከታለን። በዚህ ዘመን የትኛው ቤተ እምነት ነው ክርስቶስ ኢየሱስን ደጋግሞ ሲሰብክና ሲናገር ሲደግፍ የሰማችሁት? እሱም ክርስቲያን ብለን ልንጠራው እንችላለን። አንዳንድ የኦርቶዶክስ አስተማሪዎች ከኔ ሐሳብ ጋር ይስማማሉ። ለኦርቶዶክሳውያን ክርስቲያን የሚለው ስም ተገቢ እንዳልሆነና ኦርቶዶክሳውያንም በዚህ መጠራት እንደሌለባቸው ያስተምሩ እንመለከታለን። ስለዛ ምናልባትም ሜሪያኖስ የሚለው ስም አብሮ ሊሄድ ይችላል ብዬ አስባለሁ። እስቲ ለእናንተ ክርስቶስ ኢየሱስን ስታስቡ እነማን ናቸው ቀድመው ወደ አእምሯችሁ የሚመጡት? ኮመንት ሴክሽን ላይ አድርጉልኝ። ወዳችኋለሁ። የጌታ ሰላምና ጸጋ ይብዛላችሁ። ክርስቶስ ሀብት አይደለም። ክርስቶስ ዝና አይደለም። ክርስቶስ የምድር ቁስ አይደለም። ክርስቶስ መኪና አይደለም። ክርስቶስ ድርጅት አይደለም። ክርስቶስ ትዳር አይደለም። ክርስቶስ ቤት አይደለም። ክርስቶስ የዘላለም ሕይወት ነው። ኢየሱስ ጌታ ነው ሲሏችሁ ለምን ትናደዳላችሁ? ለምን ትበሳጫላችሁ? ኢየሱስ ጌታ አይደለም እንዴ? ጌታ አይደለም? ጌታ ነው። ጌታ ኢየሱስ ጌታ ነው ሲሏችሁ አዎ ነው ማለት ያለባችሁ። አዎ ጌታ ነው፣ ነገር ግን ማለት አለባችሁ። ነገር ግን ኢየሱስ የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉስ ነው ማለት አለባችሁ። ለምን? ጌታማ ብዙ ጌቶች አሉ በምድር ላይ። ዛሬ የሚያመልከውም ጌታ ነው ብሎ የሚያመልከው፣ ጠቋር አዳን ሞቴ የሚያመልከውም ጠቋር አዳን ሞቴ ጌታዬ ነው ብሎ ያመልከዋል። ዛፍም የሚያመልከው፣ ድንጋይም የሚያመልከው፣ ልዩ ልዩ ሃይማኖት የሚያመልከው ነገር እሱ ጌታው ነው። የኛ ኢየሱስ ግን የነዚህ ሁሉ ፈጣሪ፣ የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ ነው ኢየሱስ ክርስቶስ። ይሄን ነው መስበክ ያለባችሁ። በምትሄዱበት መንገድ ሁሉ ስበኩት፣ ኢየሱስን ስበኩት። የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ የአማልክት አምላክ ነው። ጉልበት ሁሉ ለሱ ይንበረከክ ዘንድ ያስፈልጋል ማለት አለ።